ዘመኑ ከፍቷል አሁን የመጨረሻው መጨረሻ ላይ ነን እርስ በርስ መለያየት ትተን አንድ እንሁን እግዚአብሔር አንድ ያድርገን በዘር በቋንቋ በጎሳ መለያየትን እግዚአብሔር ያርቅልን እኛ ስንት ነን አንድ ነን እግዚአብሔር አንድ ያርገን በክፉ ከመታየት ይጠብቀን እገሌ የኛው ሰው ነው እሱ የገሌ ነው ከመባባል ይጠብቀን አንድ ይሄ ይታያችኋል ምንድነው ይባላል ንገሩኛ መጣይ አረባካት እጅ ነው እርግጠኛ ናችሁ ይሄ ምን ይባላል አውራታ ወፍራም ነው ቀጭን እኔ በማርያም አለ ከሁላችሁ መፍራም ስለሆን አለቃ ለሆነና ልግዛችኋል እሺ አሉና ዝማሉ ቀጥሎ ያለው ምንድነው ሌባው ተስከረም ይሰጣል አመልካችታት ክፉ ደጉን ማሳይነ ስለዚህ የሁላችሁ አለቃ እኔ ልሁን ይሄ ይጠቅማል ይሄ አይጠቅምም ምን ነኝ አለ ታው አለ ቀጥሎ ያለው ማን ነው ማልታ ትንሽ ነው ረጅም ነው አጭር ከሁሉም ይበልጣል ከሁሉም ስለምበልጥ እንደ ሳጥናኤል ወደ ቀኝ ወደ ግራ ወደ ፊት ወደ ኋላ አይቶ እኔ ነኝ የፈጠርኳችሁ እንዳለ የእናንተ አለቃ ነኝ አለ ቀጣው ምንድነው ቀለበጣት የዓለም ሰው በሙሉ ይወደኛልና ወርቅ ያመጣ ይገብርልኛል ስለዚህ አለቃ ልሁን አለች እውነት ነው ቀለበጣት ከልብ ጋር ስለምትገናኝ በቤተ ክርስቲያኑ ቀለበት እዚህ ላይ ነው የሚደረገው ስለዚህ ዓለም ይወደኛል ሰው ከወደደኝ ምን አገባችሁ ቀጣይ ማነች ማርያም ታት ትንሽ ጣት የኔ ቢጤ ቁመት የለ ሰውነት የለ አሁን እንኳን ወፈር ብያለሁ ምንም የላትም እንደው ዝም ብሎ ጀርባዋን ብቻ ምላስ አርጎታል ዝም አለች እኔ ምንም የለኝም እናንተ እንደፈለጋችሁ አራቱ ተዋት እሷን ምንም ማታመጣም ብለው ፍትፍል ይጎርሱ ህብረት ፈጥረው ጎንበሳል አራት ጣት ፍትፍት አስተካክሎ ያነሳል ተፈረፈረና ካፍሳ ደርስ ቀረ ከዛ ምን አልተሽ ተው አንድኑን ይሄ መለያየት ጥሩ አይደለም አለቻች ትምጣ ተብሎ ኮሚቴ ወሰነና አንድ ላይ ፍትፍት አነሱና ጎረሱ ያምራሉ ያምሩ አቤት እግዚአብሔር ያሳምረን የሳምራዊቲቱ ሴት በሽታ ይነቀልልን ዮሐንስ 4 ላይ አንተ አይሁዳዊ ከኔ ከሳምራዊቷ ውሃ እንደጠጣለች በሽታው ወባ ጉበት ጨጓራ አይደለም በሽታው ምን ነበር የወንዝ በሽታ አንተ አይሁዳዊ እኔ ሳምራዊት ነኝ እንዴት ይሆናል ሰይጣን ለመጀመሪያ ጊዜ መለያየትን ያመጣው ሰይጣን ነው ወገኖቼ ሁላችንም ተከባብረን ተፈቃቅረን ተዋደን እንድንኖር እግዚአብሔር ይርዳን ገብረ ክርስቶስ ደስታ ሰዓሊው በቀይ ሸራ ላይ ሲስል በቀይ ቀለም በሸራ ላይ ሲስል በቀይ ቀለም ሳለ ወጥሮ ሳለው በቀይ ቀለም አቀላው ምን ነው ሲሉት የመድኃኒዓለም ስዕል ለምን እንዲሳልከው መድኃኒዓለም ክርስቶስ ዓለምን በዘሩ ሳይሆን በደሙ ነው ያዳነው አለ በደሙ ነው ያዳነን ሁላችንንም ስለዚህ ወገኖቼ በኖ መርከብ ውስጥ አይታችሁ ከሆነ ምን ገባ ዘንዶ አለ አንበሳ አለ ነብር አለ ፍየል አለ ፍየል ነብር ፍየልና ሳያት አማረችው ልብላት አለ ማን አለ ኖ አውጥቶ ይጥለኛል በዘር ማጥፋት ወንጀል አለ አንበሳ ለምን ስጋ ያየ ምን አባቴ ላድርግ አጅሬ አውጥቶ ይጥለኛል በዘር ማጥፋት ወንጀል አለ ቀጣይ ሳለ እርግቢቱ እየበረረች ሄደች ዘንዶ አፉን ከፍቷል እንቁላል ጣለች ከመጣሽ ማርያም ታምጣሽ ብሎ ቁጥጥ ቢያረግ ደስ ባለው ነበር አይ ኖህ ይጥለኛል በዘር ማጥፋት ወንጀል ስለዚህ እናቴ ቁጭ በይ እንቁላልሽን ጣይ ፈልፊ ወደ መንጋጋዬ ሻወር ባኘ ቤት አለ ግቢ ታደርሽ አራትና ዘም ፈልፍላ በሰላም ጫጭቶቿን ይዛ ወጣች ልብ በሉ አንዱን ሳይነካው ተዋደው ተከባብረው ተፈቃቅረው ባይወዱ ህጉ ይዟቸው ያን ቀን አሳልፈዋል ስለዚህ እርስ በርሳችን ባካችሁ እንፋቀር አንድ እንሁን መለያየት የዲያብሎስ ነው እግዚአብሔር አንድ ያድርገን ይሄ አማራ ነው የኦሮሞ ነው የትግሬ ነው የጉራጌ ሁሉም የማን ነው ምንም ያስነካ ነገር አለ እኔ አንበል እኔ እንዲነኝ እኔ ከበለ ሰው ነው በማን ተፈጠረ በእግዚአብሔር ተፈጠረ እኔ አትበሉ እኔ ማለት ነው ሰው ገደለው
እንዴ የሁለት ሰዓት ትኩሳት የሚበቃል ምን የሚያስመካ ነገር አለ? የጠዋት ሀብታም ማታ ደሃ ይሆናል። ህይወት ጽዋ ነች። ዛሬ አንዱ ጋር የገባው ነገ አንዱ ጋር በኃይለ ሥላሴ ዘመን ደርግ እንደመጣ ወዲያውኑ 3 ቤት ያለው 2 ያስረከብ እየተባለ ስንት ቤት አለ እየተባለ ይገረፍ ነበር ጀርባው ሰው ሽበት ሳይፈራ መቼም እርግማን አለበት ሽበት ሳይፈራ ይገረፍ ነበር ሰው ሲገረፍ በዛ ሰዓት አውጣ ስንት ንብረት አለ ሲባል መምሬ በለጠ የሚባላሉ መምሬ በለጠ እሳቸው ምንም ያላቸው የሚያሳልሙበት መስቀል ብቻ ነው። ከዛ በኋላ ልጅ ወለዱ ሴት ልጅ ሀብታም ሁሉ ሲገረፍ እሳቸው ሴት ልጅ ወለዱ። ማን ቢላጥሩ ነው ደሃ ሰው በለጠ ማለት አንዳንድ ጊዜ ሀብታችን ሞታችንን ይዞ ይመጣል። ከእግዚአብሔር ጋር የሆነ ሁሉ የእግዚአብሔር ነው የኛ ምንም የለም። ኢዮብ ሀብት ነበረው ሲጠፋበት አላዘነም። ማን ጋር ስላስቀመጠ እግዚአብሔር ጋር የኔ የምትሉትን ሁሉ እግዚአብሔር ጋር አስቀምጡ። እኔነት ነው ስለገደለው እኔ ከዚህ ወገን ነኝ እዛ ከዚህ ወገን አንበል ሁሉ የማን ነው? እኛ የማንን ልጆቻችን የማን ናቸው? ሀብታችን የማን ነው? የእግዚአብሔር የሚያስመካ ነገራት ምንም ነገር የለም። 2 እንቁራሪቶች 1 እንቁራሪትና 2 ርግብ ውሃ ውስጥ ሲኖሩ ብራ ደረሰና ክረምቱ አልፎ ርግቦቹ እየበረን አገር ቀይረን እንዝናና አሉ። እንቁራሪት አብረን ከርመን ጥላችሁ ልትሄዱ ነው ወለቻቸው። አንቺ ክንፈለሽ ሲፈጥርሽ እኛ ክንፋለን በይደናዋይ ከሞተ ጋር አብረን አንሞትም አሏት። ግድ የለም የድሮውን አስቡ አንድ ዘዴ ግን አውቃለሁ አለቻቸው። ምን? አንድ ዘንግ ጫፍና ጫፉን በጥርሳችሁ ያዙ። ጫፍና ጫፉን ዘንጉን ያዙ። እኔ መሃሉን ልንከስና እናንተ ስትበሩ አብረን እንሄዳለች። ምን አለ እሺ አሏትና አንድ ዘንጉን ለሁለት ነከሱት ርግቦቹ። መሃሉን እሷ ነከሰች። ጫፍና ጫፉን ይዘው ሲበሩ እሷ መሃሉን ይዛ ቻው ብላ ሄደች። ውሃው ስትሄድ ገበሬዎች አዩ። እዴ ምን ጉድ ነው ለመሆኑ አሉ። ይሄንን ዘዴ የዘየደው ማን ነው ሲባል እንቁራሪት እኔ ስትል ወርቃ ተፈተፈተች። እኔ ማለት ይገላል እኔ አትበሉ ሁላችን የእግዚአብሔር ነን። እገሌ ወገሌ የሚባል የለም በክርስቶስ። እኔ ፖለቲካ ሰውም አይደለሁም ይቅርታ አድርጉልኝ የሃይማኖት ሰው ነኝ። በክርስቶስ ኢየሱስ ሁላችን ስንት ነን? አንዳንዱ እግር ነው፣ አንዳንዱ ልብ ነው፣ አንዳንዱ እጅ ነው፣ ሌላው ምላስ ነው፣ ሌላው አይን ነው፣ ሌላው ደግሞ ጆሮ ነው። የሁሉም መጨረሻ ላይ ግን የአንድ ሰው አካል ናቸው። እንደ ካህናቱ የእግዚአብሔር አይኖች ናቸው። ያይባቸዋል፣ ይመራባቸዋል፣ ያስተዳድርባቸዋል፣ ይባርክባቸዋል። እንደ እግር የሚራወጡ እንደ ምላስ እኛን ያናግረናል፣ እንደ እጅ እናንተን ገንዘብ ያሰጣል። እንደ ልብ የሚያሳስበው ሰው አለ፣ የሚያስቀይሰው መሰረት እንዲያስቀምጥ የቤተ ክርስቲያን ዲዛይን የሚያወጣ አለ። ሁሉን ይጠቀምበታል። ሌላው እንደ ብሮሮ በድምጽ ያዘምበታል። ሁሉም ግን የማን ነው? እግዚአብሔር አምላካችን ሁላችንን በፍቅር ያኑረን። እግዚአብሔር አምላካችን ሁላችንን ያስበን። እሱ ያስበን። አውሬው ይላል ራዕይ 13 ላይ በዘር በቋንቋ በነገድ ላይ ይሰለጥናል ይላል። ጀርመኖች 6 ሚሊዮን አይሁዶችን ገለው በህፃናት ሞራ ሳሙና የሰሩት እኔ በሚል ስሜት ነው። ሌላውን በመናቅ ጨርቃን በማለት ነው። ነገር ግን በሰው ላይ እግዚአብሔር ተስፋ ሳይቆርጥ ተስፋ መቁረጥ ደንቆሮ ብሎ መናገር በእውነት በእግዚአብሔር ዘንድ ያስፈርዳል። ስለዚህ የእግዚአብሔር ልጆች እግዚአብሔር እርስ በርሳችን ያፋቅረን። እግዚአብሔር ሁላችንን ከመለያየት ከዲያብሎስ መንፈስ ይጠብቀን። ያስተማረን የመከረን ክብር ለስሙ ይሁን።